ሰላም ሰላም ለእግዚአብሔር አምላክ ከሁላችን ጋር ይሁን። የእመቤታችን ቅድስተ ቅዱሳን ድንግል ማርያም ጸሎቷ አማላጅነቷ ከሁላችን ጋር ይደርብን። እንኳን ለሆሳዕና በሰላም አደረሳችሁ አደረሰን እያልኩ ሆሳዕና ማለት ምን ማለት ነው? ሆሳዕኒ ከሚል የዕብራይስጥ ቃል የተገኘ ሲሆን ትርጉሙ እባክህን አሁን አድነን ማለት ነው። በሰሙነ ሕማማት ጸሎት ፍትሐት ስለማይፈጸም ጸሎትና ፍትሐት የሚደረገው በዚህ ዕለት ነው። በሆሳዕና ዕለት ዘንባባ እጃችን እንደ ቀለበት ማሰራችን የምን ምሳሌ ነው? አራት ምሳሌዎች አሉ። እነሱም አንደኛው ጌታ ለአዳም የሰጠው ቃል ኪዳን ለማስታወስ ከልጅ ልጅ ተወልጄ አድንሃለሁ ያለው የተስፋ ቃል ለማስታወስ ነው። ሁለተኛው ጌታ ለእመቤታችን የገባላት ቃል ኪዳን ተምሳሌት ነው። ሶስተኛው ጌታ ለእስራኤላውያን የሰጣቸው ቃል ኪዳን ተምሳሌት ነው። አራተኛ ጌታ ለአዳም ከሰይጣን ግዛት ነፃ እንዳወጣው ሁሉ እኛም ከሰይጣን ግዛት ከመንከራ ስጋ ከመንከራ ነፍስ ከክፋት ኃጢአትና አውጣን ማረን፣ ለንስሐ ሞት አብቃን፣ ከቤት አትለየን፣ እንደ ቸርነትህ ይቅር በለን ስንል ለጌታ ዳግም ላናጠፋ ቃል የሚገባበት ነው። ጌታችን በዕለተ ሆሳዕና ለምን በፈረስ ላይ አልተቀመጠም? ትንቢትና ምሳሌውን ለመፈጸም ነው። አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ ኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቃን አዳኝ ነው፣ ትሑትም ሆኖ በአህያይቱ ግልገል በውርንጭላይቱ ላይ ተቀመጠ፣ ወደ አንቺ ይመጣል። ትንቢተ ዘካርያስ 9:9 በአህያ መቀመጡ ትህትና ለማስተማር የሰላም ዘመን ነው ሲል ነው። ለፈለጉኝ ሁሉ የቅርብ አምላክ ነኝ ሲል በንጽህና በየዋህነት ለሚኖሩ ምእመናን አድረባቸው እኖራለሁ ሲል አህያይቱ ትሁት ነው፣ ረጋ ብሎ ነው የሚሰራው። በቀላሉ ትወጣበታለህ፣ በቀላሉ ትይዘዋለህ፣ እንደፈለግን ታይዘዋለህ። ጌታችን ወደ ኢየሩሳሌም ሲገባ ዘንባባ የሚነጠፍ ምስጢር የምን ምሳሌ ነው? አንደኛ ዘንባባ ይስሐቅ በተወለደ ጊዜ ደስ ብሎት አብርሃም ዘንባባ ይዞ እግዚአብሔር አመሰገነው። ሁለተኛ ዘንባባ ደረቅ እንደገና ሕይወት ይዘራል፣ የደረቅ የምታለመልም አምላክ ነህ ሲል ነው። ሶስተኛ ዘንባባ የሰላም ምልክት ነው፣ የሰላም አምላክ ነህ ሲል ነው። ዘንባባ የደስታ መግለጫ ነው፣ አንተ ደስ የምታሰኝ ሐዘናችንም የምታርቅልን አምላክ ነህ ሲል ነው። ዘንባባ እሾሃማ ነው፣ አንተ የዋህ አሸናፊ አምላክ ነህ ሲል ነው። ዘንባባ እሳት አይበላውም፣ ለብልቡ ይተወዋል እንጂ። ጌታ አንተ ባህርህን የማይመረመር ነው ሲል ነው። ሕዝቡ ከልብሳቸው ሌላ ስንት አይነት ቅጠል አነጠፉለት? 3 አይነት ናቸው። ልብሳቸው ማንጠፋቸው ለክብሩ መገለጫ ነው። ሌሎችም 3 አይነት ቅጠል አነጠፉለት። ዘንባባ፣ የተምር ዛፍ፣ የወይራ ዛፍ አነጠፉለት። ትልቁ አህያ በምን ትመሰላለች? ውርንጭላዋስ? ትልቁ አህያ የኦሪት ምሳሌ ነው። አንደኛ ትልቋ አህያ የሸክም የለመደች ናት። ሕግ ኦሪትን የተለመደች ሕግ ናት። የእስራኤል ምሳሌ ነው። ትልቋ አህያ ሸክም እንደለመደች ሁሉ እስራኤልን ሕግ ለመፈጸም በሕግ ለመራመድ የለመዱ ናቸው። ሶስተኛ የአዳም ምሳሌ ነው።
አዳም ሸክም የበዛበት ነበርና ውርንጭላዋ አንደኛ በሕግ ወንጌል ትመሰላለች። ውርንጭላዋ ማለት ነው። ምክንያቱም ወንጌል ኢየሱስ ክርስቶስ የመሰረታት የሥርዓት አዲስዋ ሕግ ናትና። በአሕዛብም ትመሰላለች። ትንሿ አህያ ሸክም የለመደች አይደለችምና፣ እንዲሁም አሕዛብ ሕግና የመቀበል የለመዱ አይደሉም፣ ለሕግ አዲስ ናቸውና። ሶስተኛው የእመቤታችን ምሳሌ ናት። የዓለም ሸክም አቀለለችልን። እመቤታችን ትመሰላለች። እመቤታችን ድንግል ምክንያታችን ጌታ የተሸከመች ንጽሕት እንኮንያ የሌላት ናትና እንኳን በሰላም በጤና አደረሳችሁ።